ጋር አብራችሁ ልትቆሙ ሴሌብሬት ልታደርጉ እዚህ የተገኛችሁ ሰርጋችን አክብራችሁ በሰዓት በጊዜ በሰዓት የተገኛችሁ ምስጋናችን ከልብ የላቀ ነው። እጅግ አድርገን እናመሰግናለን። አሁን በመቀጠል ትንሽ ሳክሰስ ፕላስ ቻሪተብል ኦርጋናይዜሽን ምንድነው የሚሰራው፣ የተቋቋመበት ዓላማ፣ ስራው፣ ፐርፖዝ፣ ሚሽኑ ምንድነው የሚለውን ኦቨርቪውን ትንሽ የምናሳይ ይሆናል። ከዛም በመቀጠል አንዳንድ ፕሮግራሞች ላይ እንሄዳለን። ማችሁ በጣም ፈታ ብላችሁ ማንኛውም የሚያስቸግራችሁ ነገር ካለ አስተናጋጆች አሉ፣ እየጠየቃችሁ በደንብ አድርገን አንዳንድ ነገር እናሳውቃችኋለን። እሺ፣ እናመሰግናለን። የሰክሰስ ፕላስ አመራር አቶ ፍሬው መንገሻ፣ በክብር ግን እዛች ባልኮኒ ላይ የምትቆምልኝ ከይቅርታ ጋር ለሱ ሴታፑ የተዘጋጀው ለሱ ስለሆነ ነው። እናመሰግናለን ፍርዬ። እንግዲህ ይሄንን ፕሮግራም ስናዘጋጅ አጋር አለችን ከሀገር ውጭ ሁሌም በቲክቶክ ኢንፍሉዌንስ የምታደርግ ጠንካራ ሴት ብዙ ተከታይ ያላት ሀቢባ አለች። እሷን በመስመር አስገብተን አንዳንድ ነገሮች እናነሳለን። አዎ በትክክል ከኛ ጋር አብራ በመቆም ብዙ የደከመች ብዙ የምትሰራ ብዙ የላፈች አብረን ብዙ ነገር አብረን የተጓዝን እዚህ ድርጅት ጀርባ ላይ ሆና በማስታወቂያ በማገልገል ብዙ መልካም ስራ እየሰረች ግንባር ቀደም የሆነች ፈርቀዳጅ የሆነች ይህታችን ሀቢባ በቲክቶክ ላይ መስመር ላይ ትገኛለች። እሷም ደግሞ የተወሰነ የራሷን የሆነ የምታስቀምጠው ነገር ታስቀምጥና ቀጣይ የሰክሰስ ፕላስ ሚሽኖቹን ያለውን ሀሳቦቹን እኔ ኦቨርቪው ማድረግ ይሆናል። ሀይ ሀቡዬ ይሰማሻል? የስ አዎ ይሰማኛል። ሰላም ጤና ይስጥልኝ ሁላችሁም እዚህ ጋር የምትገኙ በላይቭም በአካልም አዳራሽ ውስጥ የምትገኙ በሙሉ እንኳን ደህና መጣችሁ። ይሰማለሁ? ጎሄድ። ስለዚህ እንደገና ልበል። እዚህ ጋር ያላችሁ ላይቭ ላይ በምትገኙ አዳራሽ ውስጥ የምትገኙ በሙሉ እንኳን ደህና መጣችሁ፣ እንኳን ለዛሬ ቀን አደረሰን እላለሁ። ይህንን ቀን እኛ እጅግ በጣም በጉጉት ስንጠብቀው የነበረ ቀን ነው። የቆረጣችሁ ሰዎችን በሙሉ እንኳን ደስ አላችሁ፣ መልካም እድል ለሁላችሁ እላለሁ እና ሰክሰስ በጎ አድራጎት ድርጅትን እጅግ አድርጌ በጣም ማመስገን እፈልጋለሁ። ሰክሰስ በጎ አድራጎት ድርጅት ዓላማው እኛን ስደተኞችን የቤት ባለቤት ማድረግና አካል ጉዳተኞችን ማገዝ ነው። ለዚህ መልካም ስራው በጣም ብዙ እርዳታዎችን እኔ ቤትም የሚረዱ ሰዎችን ግለሰቦችንም ዊልቸር በመስጠት የመታከሚያ ገንዘብ በመደገፍ ለተቋማቶችም እንደዚህ ድጋፍ ሲያስፈልግ በመደገፍ እያገዘን ያለ በጣም መልካም ሰው ነው፣ ተቋም ነው። እጅግ በጣም አድርጌ አመሰግናለሁ። ቴንኪዩ። እድለኛ ነኝ በጣም ከሰክሰስ ጎን በመሆኔ አመሰግናለሁ። እሺ ቴንኪዩ ሀቡዬ፣ እናመሰግናለን። በመቀጠል የሚያስፈልግ ሳለ እንጋብዝሽ ይሆናል። እሺ አለው። አመሰግናለሁ። ብዙ ዋጋ የከፈለች ስለሆነች ይህን መልካም ቀን ላይ እሷ ሳትናገር ወይም እሷ የራሷን የሆነ ነገር ሳታስቀምጥ እንዳታልፍ በማለት ነው። አሁንም ጥሪያችን አክብራችሁ እዚህ የተገኛችሁ እንግዶቻችን ሁላችሁንም ከልብ አድርገን እጅግ አድርገን እናመሰግናለን። አሁን ትንሽ ስለ ሰክሰስ ፕላስ ቻሪተብል ኦርጋናይዜሽን ኦቨርቪው ማሳወቃችሁ ይሆናል። ሰክሰስ ፕላስ ቻሪተብል ኦርጋናይዜሽን የተቋቋመው ዋነኛና ሁነኛ ዓላማ በውጭ ዓለም ላይ ተሰደው ስደት ላይ ያሉት አሜሪካ ነገር፣ ዩሮፕ፣ አረብ ሀገር ላይ፣ አፍሪካ ላይ፣ ኤዥያ ላይ፣ በተለያዩ ዓለም ላይ ካናዳ ላይ ተሰደው ስደት ላይ ያሉ ወገኖቻችን ቲኬት በመግዛት የቤት ባለቤት እንዲሆኑ እጣ ፕሮግራም ላይ ተጠቃለው እጣው እንደዚህ በይፋ ወጥተው የቤት ባለቤት እንዲሆኑ አንድ ቲኬት በኢትዮጵያ 2000 ብር ነው የሚገዙት። ይህም ደግሞ እንዲህ በይፋ ይወጣል። ሰዎች ባሉበት፣ ክብር እንግዶች ባሉበት፣ አንዳንድ አካላቶች ባሉበት ወጥተው እነሱ የዚህ እጣ ልዩ ተሸላሚ እንዲሆኑ ነው። ከዚያም በመቀጠል ደግሞ ከዚህ በጥቂት በሚገኘው ሳንቲም ለእነሱ ቤት አዘጋጅተን የእነሱን ውጪ ከሸፈነ በኋላ ከዚህ እጣ በምናገኘው በጥቂት ሳንቲም ደግሞ በኢትዮጵያ ውስጥ የሚገኙትን
አካል ጉዳተኞችን ለመርዳት ስንረዳም ደግሞ በተለያየ ረገድ አካል ጉዳተኞችን ለመርዳት ይህም አንዳንዶቹ አካል ጉዳተኛ ሆነው የመጀመሪያ መነሻ ካፒታሉን ሰርቶ ማምጣት ስለማይችሉ ብቻ ቤታቸው ላይ ተቀምጠው ትልቅ ራዕይ ይዘው ቤታቸው ተቀምጠው ትልቅ አቅም ትልቅ ፖቴንሻል ትልልቅ ነገሮችን መስራት ሲችሉ ልክ እንደኛ ከኛ የተሻለ ጭንቅላትን ይዘው ቁጭ ያሉትን ትምህርት ላይ ስፖንሰር በማድረግ ትምህርት እንዲማሩ ሌሎችን ደግሞ የግል ስኪል ያላቸው ወይም የግል ብቃት ያላቸው የተለያየ ሙያ ያላቸውን በሙያቸው ተሰማርተው ስራቸውን እንዲሰሩ በሙያቸው ለሌሎችን ደግሞ መነቃቃት እንዲሆኑ ለራሳቸውም ደግሞ ገቢ ማስገባት እንዲችሉ ኢንካም ጀነሬት እንዲያደርጉ ራሳቸውን እንዲችሉ ሴቶችም የሆኑት ራሳቸውን ችለው ትዳር እንዲመሰርቱ ቤተሰብ እንዲያፈሩ ለሀገርም ጠቃሚ ዜጋ እንዲሆኑ እንዲሁም ወንዶች የሚሆኑት ራሳቸውን እንዲችሉ ከራሳቸው አልፎ ለሌሎች መነቃቃት ማንቂያ ደውል እንዲሆኑ ከዛም አልፈው ተሻግረው ደግሞ ትዳር እንዲጋቡ ቤተሰብ እንዲያፈሩ እንዲሁ ወድቆ እንዳይቀሩ አካል ጉዳተኛ ላይ እንሰራለን። ሌላኛው ደግሞ አካል ጉዳተኛ ሆነው አንዳንድ ቢዝነሶቹን መስራት እየቻሉ አንዳንድ ነገር የግል ብቃታቸውን ተጠቅመው የራሳቸውን ህይወት በሁለት እግር ቆመው ማራመድ እየቻሉ የመጀመሪያ መነሻ ካፒታላቸውን አሁን ሰርተው ማምጣት ስለማይችሉ የቤታቸው ቁጭ ያሉትን ቢዝነስ ላይም የቢዝነስ አቅም ያላቸው የቢዝነስ ፍላጎት ያላቸው ክህሎትና ችሎታ ያላቸው ቢዝነስ እንዲሰሩ ቢዝነስ እንዲጀምሩ ከማድረግ ረገድ እንሰራለን። ሌሎችን ደግሞ በዋናነት የምንሰራው ኢትዮጵያ ውስጥ በጣም በየጎዳና ያላችሁ በየአቅጣጫ በየከተማ በየመንገዱ ይታያሉ። እግራቸው ላይ ጎማ አስረው ሻበጥ አስረው እጃቸው ላይ ሻበጥ ስሊፐር አድርገው እጃቸው እግራቸው አካል ጉዳተኛ ከመሆናቸው የተነሳ በየጎዳና በእግራቸው ስንፏቀቁ በየፀሐዩ ሲጠበሱ በየጎርፉ ሲሰቃዩ በየመንገዱ ሲቸገሩ እናያቸዋለን። ለእነሱ ደግሞ በሰፊው ዊልቸር በማስገባት ዊልቸር በማከፋፈል ከተለያየ አደጋ ራሳቸውን እንዲጠብቁ ወጥተው እንዲገቡ ቤተሰብ እንዲጠይቁ ሻይ ቡና ከፈለጉ ወጥተው እንዲመላለሱ የሞራል ጉዳይ የሰብአዊነት የስብዕና ጉዳያቸውን ከሰው በታች መሆናቸው ከሰው በታች ብሎ እንዳያስቡ ዊልቸር በመስጠት ከጎዳና በማንሳት በሰፊ እናገለግላለን። ይህንም እያደረግን የቆያ ነው። ለሰፊ ሰዎች ዊልቸር ያከፋፍለናል። 50 እና ከዛ በላይ ለሆኑ ሰዎች ዊልቸር ያከፋፍለናል። ስራ ስፖንሰር ከማድረግ አኳያ 1-2 ሰው ስራ ስፖንሰር አድርገናል። እዚህ ማለ ይገኛሉ። ትምህርት ላይም እንደዛ ስፖንሰር አድርገናል። ሌላ ደግሞ ቢዝነስ ላይም ስፖንሰር አድርገናል። እነሱም በዚህ መሀል ላይ ስለሚገኙ እድል ተሰጥቷቸው የሚያወሩ ይሆናሉ። አጠቃላይ ይህን ይመስላል። ወደፊት ደግሞ የምናስባቸው ሰፊ ነገሮች አሉ። ሺዎችን ለመቀየር በተቻለ ያህል ኢትዮጵያ ውስጥ ያለ ማንኛውም አካል ጉዳተኛ በየመንገዱ በጉልበቱ እየተንፏቀቀ ከሌላ ከጤነኛው ሰው በታቸው ነው የበታችነት ተሰምቶ እንዳይኖር በተለያየ በፀሐይ በተለያየ በጎርፍ በተለያየ በሆኑ በማይገባ ነገር ህይወቱን እንዳያጣ ራሱን እንዲከላከል ወጥቶ እንዲገባ ዊልቸርን በሰፊ በማከፋፈል ተደራሽ ለመሆን ትልቅ እቅድ ይዟል። እሱን በደንብ አድርገን በኋላ የሚገልጽላችሁ ይሆናል። ሌሎቹንም ደግሞ የግል ክህሎት ያላቸውን በደንብ አድርገን ስፖንሰር በማድረግ ሺዎቹን እንቀይራለን የሚል ነገር አለ። እሱንም በደንብ አድርገን በኋላ የምናሳያችሁ ይሆናል። አሁን ያለው ሂደት ይህን ይመስላል። የመጣንበት አመጣጥ ትንሽ ለማሳየት ግለሰቦችን ከመርዳት ነው የተነሳ ነው። የተወሰኑ ግለሰቦችን እየረዳን በግለሰብ ደረጃ ሰው እየታገዘ አይ ይሄ ነገር በዚህ መልክ ቢሄድ ደግሞ ሺዎችን የመቀየር እድል ሰፊ ነው። ለምን ቲኬት ሰውን ለምንን ወገንን ልንረዳ ነው፣ ወገንን ልናግዝ ነው፣ ወገንን ሰፖርት ልናደርግ ነው፣ ልናቋቁም ነው፣ ህይወቱን እንዲቀጥልበት እንዲቆም ትዳርን ቤተሰብ እንዲያፈራ ቤተሰብ እንዲኖረው እንደ ማንኛውም ሰው ባልተው ጠጥቶ እንዲኖር ጎዳና ላይ እንዳይወድቅ ወገንን ልንረዳ ነው ብለን በተለያየ አንግል የተለያዩ ኦርጋናይዜሽኖችንም የተለያዩ ግለሰቦችን የተለያየ ቢዝነስ ኦነሮቹን በማስተባበር በግለሰብ ደረጃ እያገዝን ነበር። ነገር ግን እኛ ከምናስበው ከእቅዳችን ጋር ለማየት የፋይናንሻል ችግር በብዛት እያጋጠመ ነበር። ይህን ደግሞ በምን መልኩ ነው ሶልቭ አድርገን በሰፊው ለሺዎች የምንደርስበት መካኒዝሙን መፍጠር የምንችለው በምለው ረገድ ላይ አስፈላጊ ጥናት ስናደርግ በውጭ ዓለም ላይ በተለያየ ዓመት ተሰደው ስደት ላይ ያሉ አሉ። እነሱ ደግሞ ትልቁ ጥያቄያቸው ከሀገራቸው ተሰደው ሀገራቸውን መመለስ ይፈልጋሉ።
ሀገራቸው ላይ ሀብት ማፍራት ይፈልጋሉ። ሀገራቸው ላይ ንብረት እንዲኖራቸው ይፈልጋሉ። እንደ ማንኛውም ሰው ከስደት ተመልሶ ማስራት፣ እዚህ ጋር ሀብት ማካበድ፣ ከቤተሰብ ጋር መኖር፣ ቤተሰብ ማፍራት ይፈልጋሉ። ትልቁና ዋነኛው ጥያቄ በተለያየ ስፔሻሊ በአረቡ ዓለም ላይ አፍሪካ ውስጥ፣ ሳውዝ አፍሪካ ላይ፣ በዩሮፕ ውስጥ፣ በካናዳ፣ በአሜሪካ በተለያየ ስደት ላይ ሆነው በጥልቀት ይህ ነገር እኔ እረዳለሁ። ውጭ ሀገር ላይ ከመኖርም ረገድ አንዳንድ ጥናቶችን በሰፊ ስለምሰራ እና ሁሉም ሰው ሀገር ቤት እንዲኖረው ይፈልጋል። ይህ ቤት ደግሞ በቀላሉ ማንኛውም ሰው 2000 ብር ቲኬት ቢቆርጥና ፊታው በእንደዚህ አይነት መልክ በዚህ ስነስርዓት ቢፈጸም የዲያስፖራውንም ደግሞ መሻቱን ብንፈጽምለት ቀጥታ ብር ስጡን፣ ብር አሰባስቡልን እያልን ከምንለምን ለእነሱ አስፈላጊውን ነገር ካደረግና የእነሱን ፕሮዳክት ካዘጋጀን በኋላ ጥቂቱን በሚተርፈው ደግሞ ወገንን ብንረዳ የሚል በዛ መልክ እየመጣ ይሆናል። አመጣጣችንም ያን ይመስላል። ወደፊት ልንሄድበት የያዝናቸውን እቅዶቹን ለመድረስ የያዝናቸውን እቅዶቹን ቀጣይ መድረክ ላይ ደግሞ በደንብ አድርገን እናሳያችሁ ይሆናል። በቀጣይ ፕሮግራማችን ጋር አብራችሁን እንድትሆኑ የአክብሮት ግብዣዬ ነው። ዋው በጣም እናመሰግናለን። የድርጅቱን ሰናይ ዓላማ አቶ ፍሬው መንገሻ እንደዚህ ከልብ አስረድተውናል። እናመሰግናለን አቶ ፍሬው። ከዚህ በማስከተል እንግዲህ ወደ እራት ፕሮግራም ነው በቀጥታ የምናልፈው። እራት ከበላም በኋላ እየተጨዋወትን ብዙ ነገሮች እናነሳለን። እጣችን ይወጣል። ብዙ መች ተነካና ገና ነው እና እናመሰግናለን። አቶ ፍሬውን በክብር ወደ መቀመጫቸው ሸኙልኝ። እናመሰግናለን። እንግዲህ የዛሬውን እድለኞች መልካም እድል እያለን እነሆ የራት ሰዓት ላይ ደረስን። ሞዴሎቻችን እራታችንን እየመሩ ያበሉናል። እስከዛ ለስለስ ያለ ሙዚቃ እየተጫወትን ቆንጆ ጊዜ እናሳልፋለን። መልካም ጊዜ። እናመሰግናለን። እራት ሊበላ ነው። ቤተሰብ እራት አንሱ። እራት ልታነሱ ነው። እኛ እናንተ እራት ስታነሱ እናያለን። ታዲያ ሳቡዬ ታንኪዩ በጣም ዌልካም። በጣም ደስ ይላል። በጣም ፕሮግራሙ እራት ልታነሱ ነው። እራት ልትበሉ ነው። እራት እንግዶቻችን ትንሽ ሰዓቱ ስለገፋ ጥቂት ደቂቃ ውስጥ እራት በልተው ይመለሳሉ። እስከዛ እኛ ደግሞ አንዳንድ ነገር እኛ ኤክስፕሌን እናደርጋለን። እዚህ ያላችሁ ቤተሰቦች ሁላችሁም ተዘጋጁ። አሁን እራት ይዘው ሲመለሱ ከዛ በኋላ በቀጣይ መድረክ ላይ እጣ በይፋ ይወጣል። የኬክ ቆረሳ ይኖረናል። ሻምፓይን ርችት ይኖረናል። ያም ደግሞ የሚሆነው እንግዶቻችን እዚህ ማለትም ተሸላሚዎቻችን እጣ የሚደርሳቸው ወገኖቻችን እዚህ ተጠርቶ ላይቭ ላይ ከገቡ በኋላ ከነዚህ መሀል ተወክለው እነሱን በመወከል ኬክ የሚቆርሱ ወገኖች ይኖራሉ። እነ ተስፍሽ ቅልቦች እዚህ አሉ። እነ ዳግማዊ አሰፋ እዚህ አሉ። እነሱ ተጋብዘው ያን የሚያደርጉ ይሆናል። አብረን እንቆያለን። ራት እየተበላ አንዳንድ ነገር አሳያችኋለሁኝ። ስፔሻሊ እጣ የገዛችሁ ቤተሰቦቻችን ተዘጋጁ። ሌሎቹ ደግሞ ፎሎ አድርጉን። ስለ ሶስተኛው እጣ ዙርም አንዳንድ የምንሰጣቸው መግለጫዎች ይኖራል። እሱን ሁሉን ነገር ለመስማትም ቤተሰቡ ነው። ፎሎ አድርጉን አካውንቶቻችንን። ተክሰስን ፎሎ አድርጉ። ሁላችሁም እዚህ ጋር ያላችሁ 29400 ሰዎች ተክሰስን ፎሎ አድርጉት። ተክሰስን ፎሎ አድርጉት እና ምንም አይነት ጥያቄ ካላችሁ ኮመንት ላይ ስትጠይቁ